ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር ሰላም ይብዛላችሁ። እንዴት ነው? እንኳን ለዚህ ቀን እግዚአብሔር በሰላም አደረሳችሁ። እግዚአብሔር ባለንበት የሚጠብቀን የሚጠነቀቅልን እግዚአብሔር ለዘላለም የተመሰገነ ይሁን። ስደተኛ ጓደኞቼ እንዴት ናችሁ? እግዚአብሔር በክብር በሽልማት የመጣችሁበትን ዓላማ አሳክቶ በሰላም ወደ ሀገራችሁ ያብቃችሁ ያብቃን እና ማታ የገጠመኝን ነገር ልንገራችሁ። እኔ ሁሌ ያው መቼም ፈጣሪ ለስደተኞች ቅርብ ነውና ጸሎት ምንም እንኳን ቢደክመኝ በዚሁ አጋጣሚ ምንም ቢደክማችሁ ተንፏቃችሁም ብትሆኑ የእግዚአብሔርን ስም ሳትጠሩ አትተኙ። እውነት እና በጣም ደክሞኝ ነበረ። እዛ ውስጥም በቃ ተንፏቅቄም ቢሆን እግዚአብሔር በሰላም ያዋልከኝ በሰላም አሳድረኝ ሳልል አልተኛምና እንደዛ እያልኩ እያለሁ ሳላስብ ድምፄ ከፍ አለ እና ለካ ሴትዬ ከኋላዬ መጥታ ቆማለች። ክፍሌ በራፍ ላይ ማለት ነው። አላወኩም እኔ በቃ ማለት ያለ ወትሮዬ ድምፄን ከፍ አድርጌ ነበረ እንትን እያልኩ የነበረው ለራሴ እየጸለይኩ ነበረ። ከዛ ምን ሆነሽ ነው አለችኝ። ከዛ ጸሎቴን አቋረጥኩና ዞር ብዬ ሳይ አጠገቤ ቆማለች። ምን ሆነሽ ነው አለችኝ። ምንም አልኳት። ከማን ጋር ነው የምታወሪው አለችኝ። ከእግዚአብሔር ጋር አልኳት። ከዛ እንደዚህ ነው እንደሚወራው አለችኝ። አዎ እናንተም ስትጸልዩ ያው ከአምላካችሁ ጋር እንደምታወሩ እኔም ከእግዚአብሔር ጋር አወራለሁ አልኳት። ከዛ በቃ እሺ ይቅርታ ይቅርታ አለችኝ እና ጥላኝ ወረደች። እስከ አራተኛ ፎቅ ታች እኔ አራተኛ ላይ መጨረሻ ላይ ነበርኩና እሷ ሁለተኛ ላይ ነበረች። ከዛ ድምጽ የኔ በተፈጥሮ ድምጽ አይወጣም ነበረ። እንዴት እንደተሰማት አላውቅም። እና ልላችሁ የፈለኩት ምንድነው? የፈጣሪያችሁን ስም በየትኛውም መንገድ በየትኛውም ድካም ውስጥ በድካማችን የሚራራ ሊቀ ካህን አለ ይላል መጽሐፋችን። እና የእግዚአብሔርን ስም ጠርታችሁ እደሩ፣ ዋሉ፣ አምሹ ልላችሁ እወዳለሁ። ውድድ ነው ማረጋችሁ። ይህን ድምጽ የምትሰሙ ሁሉ ሼር አድርጉ፣ ዱዊት አድርጉ፣ ኮፒ ሊንክ አድርጉ እና አበረታቱኝ ልላችሁ እወዳለሁ። እወዳችኋለሁ። መልካም ውሎ ይሁንላችሁ።